ሳሙና ሁለት ለአንድ ሰው። ይሄን ሁሉ ፓኬጅ የምትወስዱበት የዊያችን ሎጎ የተለያየ እንትን ያለበት ዲግኒቲ ኪት ከሬር ባር። እስከዚህ ስንት ሆነ? ስንት ቆጠራችሁ? አልቆጠራችሁ? የፒጃማና ፓንት የሰራልን ጋርመንት ሰው ጋርመንት ባለቤት እናንተ ይሄንን ስታበረክቱ እኔ ደግሞ ይሄን ስጦታ አበርክቱልኝ ብሎ የተሰጣችሁ ነው ማለት ነው። ሌላ ይሄ ላርጎ 2 ሊትር ላርጎ ይሄ አለ። ይሄ ሶላር በፀሐይ ብርሃን ቻርጅ ታረጉትና ማታ ማታ የምትጠቀሙት። ይሄኛው ለአንድ ሴት 4 ፍሬ። ይቺ ደግሞ ሲቆሽሽባችሁ እስከምታጥቡት ማስቀመጫ። ይሄ 4 ለአንድ ሰው ነው የሚደርሰው። ይሄ የፀጉር ቅባት፣ ይቺ የፀጉር ቅባት። ይሄ ማበጠሪያ። ይሄ ፓንት በተለያየ ሳይዝ ላርጅ እና ሚዲየም፣ ትልቅና መካከለኛ ለአንድ ሰው 2። ይሄ ሺቲ ምንድነው የሚባለው? ፒጃማ ወይም ሺቲ የምንለው። ይሄ ለአንድ ሰው 1። የሚመጣልን ድርጅት በጣም እያመሰገንን በጣም ለሴቱም ለወንድም የሚያስደስት ነገሮች እያቀረቡልን እየተደሰትን ነው። በጣም የሚያስደስት ነገር እያቀረቡልን ነው። የንጽህና መጠበቂያም ለወጣቶች የሚያስደስት ነገር ሳሙናውንም ወዲያሱንም ሁሉ ነገር በቃ የምንጠቀምበትን እያቀረቡልን ነው። በጣም እናመሰግናለን። እግዚአብሔር ይስጥልን። በጣም ነው የምናመሰግነው።
ልጀምር? እሺ ስሜ ያው ወይዘሮ ቀለሟ ብርሃኑ ይባላለሁ። የመርሳ ከተማ ሴቶች ህፃናት ማህበራዊ ጉዳይ ጽህፈት ቤት ኃላፊ ነኝ። እንግዲህ ዛሬ የተገኘንበት ዋናው ዓላማ ውመን ኢምፓወርመንት አሶሲዬሽን በካምፕ ውስጥ ላሉ ተፈናቃዮችና ከካምፕ ውጭ ላሉ ተፈናቃዮች በድምሩ በካምፕ ውስጥ ለ100 ከካምፕ ውጭ ላሉ ደግሞ በአራቱም ቀበሌ ለሚገኙ ተፈናቃዮች ለ34 አጠቃላይ ለ134 ተፈናቃይ ወገኖቻችን የንጽህና መጠበቂያ ድጋፍ እየተደረገበት ሁኔታ ነው ያለው። ይሄም የንጽህና መጠበቂያ በውስጡ 8 አይነት ግብአትን ያካተተ ነው። እንደዚሁ ደግሞ በተጨማሪ ከዛ ውጭ በካምፕ ውስጥ ደግሞ ላሉ አባወራ ወይም እማወራዎች ቁጥራቸው 77 ለሚሆኑ የተለያዩ በባለፈው እዚህ ጋር ተገኝተን እኛም ባለንበት አሰስመንት ሰርተን ነበረ። በሰራነው አሰስመንት መሰረት እንደ ጄሪካን፣ ብርድ ልብስ፣ አንሶላ፣ መዘፍዘፊያ፣ ባሊ በቃ ቁጥራቸው በርከት ያሉ የተለያዩ ግብአቶችን ድጋፍ አድርጎልናል። ይህን ድጋፍ ላደረገልንም በድጋሚ ምስጋናዬን አቀርባለሁ።